ለመቅረጽ ያው እየፈራን ነው የምንቀርጸው ፖሊሶች ካሉ ብለን እና እዚህ ድልድይ ውስጥ የታል እዚህ ድልድይ ጋር በዚህ ሰሞን ትንሽ አደጋ ነበር። ፖሊሶች ስለነበሩ ነው መቅረጽ ያልቻልኩት። ሁለት ሴቶች ወንዝ ውስጥ ገብተው እስካሁን ሬሳቸው አልተገኘም እና ያለን ወደ ውስጥ ውስጡም ተፈልጎ ነበር ግን ምንም ነገር የለም። ተወርውረው ሲገቡ ልጁ ሲገፈትራቸው የሚያዩ ልጆች መስክረው ነበር ግን ተፈልጎ ታጣ። ሰው ቆመ ያለው ወደ ውስጥ ግን አልተገኘም። ሰሞኑን ብዙ ሰው ስለነበር ፖሊሶች ስለነበሩ ለመቅረጽ አልቻልንም ነበር። ቦታው ታጥሮ ነበር። አሁን ዛሬ ሰላም ነው፣ ምንም የለም፣ ፖሊሶችም የሉም። ወንዙ ግን ይሄን ያህል ትልቅ የሚባል አይደለም አይደል? ዋው ምናልባት ወደ ውስጥ ጥልቀት ይኖረዋል እና በጣም ያሳዝን ነበር፣ በጣም ያሳዝን ነበር። የወደቁት ሁለት ሴቶች ናቸው። አንዷ የአንድ ልጅ እናት፣ አንዷ ገና ወጣት ነው መሰለኝ። ሁለቱም ገና ልጅ ናቸው። ወደዛ ደግሞ ሄደን ወንዙን ብናየው አሪፍ ቀስ ማለት እንደምትቀርጭ ግን ባይታወቅ ባለፈው ላይ ታክሲ ሰውዬው እንዴት እንደሆነ አይ ልክ እኮ ነው ግን ጌታ ማለት አሁን ይሄ ቦታ ነው በእርግጥ ፖሊስ ካለ በሚል ልፍራ እንጂ ምንድነው መቅረጽ እኮ አይቻልም ማለት ያለዛ ሰው ፍቃድ ውጪ እኛ እኮ ግን የዛኔም እነሱን አልቀረጽንም እኮ እነሱ ዝም ብለው ነው የተበሳጨው መስሎት እኮ ነው የልጅቷ ፀጉር ሲገባ እና ወንዙን ላሳያችሁ ነው ወደዛ ሳሙና ነው እንዴ? ሳሙና ነው ሳሙና ስማሙል ሲያስፈራኝ እና ውድ ቤተሰቦቹ የነሰሙን እንዳለ ሲፈለግ ነበር ሬሳቸው ሲፈለግ ነበር። አረፋው ግን አይ የሚገርም ነው። ሳሙና ነው ላርጎ ነው አይመስልሽም? ላርጎ ጨምሮበት ታዲያ ሳሙና ከየት መጣ? ሲያስፈራ ደግሞ ድልድዩ ይንቀሳቀሳል አይደለ? ሰው ሲራመድ ድልድዩ ይንቀሳቀሳል። ረረረ እንዳንሰምጥ ሲያስፈራ ይንቀሳቀሳል እንጂ እና እዚህ ውስጥ ነው ገብተው አልተገኘም። ሰው እንዳለ ፖሊስ ሲያስሱት ነበር። በዛ ቀን ምንጭ ይሁን አላውቅም ይመጣው አለ እና ውድ ቤተሰቦቼ ውስጥ ነው ገብተው እስካሁን ሬሳቸው አልተገኘም። ምናልባት ወደ ውስጥ ጥልቀት ይኖረዋል። ምናልባት ወደ ውስጥ ጥልቀት ቢኖረው ነው እንጂ በዛ በኩል ምንም ጥልቀት ነገር ከረፋው ግን ያምራል። ከድንጋይ ውስጥ ነው የሚወጣው። ሲቆች ይንቀሳቀሳል።
ሙሉ ነው የሚልስኩ ዱብ እንዳይልብሽ ወደ ውስጥ እንዴት ጨብጬ እንዳያስኩ ተጠሙ። እላይ ጋር ግን ዋው እንደዚህ ብዙ አይደለም። እዛ አይ እላይ ከላይ ሲመጣ ቋለው ዋው ነራሽ ሰው አፍጥጦ ነው የሚያየን ጌታ። ይዛ ጋር ራሱ አረፋ ከላይ አርጎ ፋብሪካ ነው የሚመጣው። ንግባ እያለ ገቡ ነው ሁሉም ሰው ሲመጣ የሚገቡት ጥለን ነው ገዛ እንዴት ተደፍተው እኔም ግራ የገባኝ ይሄ ነው። እሺ ይሄ ብረት ያለ እንዴት አለፉ ነው የገረመኝ። በዚህ በኩል እኮ ትንሽ ነው። ምናልባት በዚህ በኩል ነው ጥልቀት ሊኖረው የሚችለው። በዚህ ጋር እና ደግሞ የገረመኝ ነገር ሁለቱም ሴቶች እንዴት ነው የገፈተረው? ገፍትሬ ላሳይሽ እንዴ እንዳይለኝ ወይኔ የሚያስገባ መንገድ ቢኖር ፖሊስ እየጠራ ነው እንደሚደውለው። የሚያስገባ መንገድ ቢኖር እዛ ጋር ተቀምጠሽ ነበር መቅረጽ። ደፍረሽ ትገቢያለሽ። እንደዚህ መንገድ ቢኖር ማርያምን እገባለሁ እዛ ጋር ያምራል። ግን ይኸውልሽ በፊት ሰው ይገባ ነበር መሰለኝ። ይኸውልሽ እዚህ ጋር ይኸውልሽ ፓንት ምናምን ገላቸውን ታጥበውበታል። ውሃ ብቻውን እኮ አረፋ ሊሆን አይችልም። ሌላ ነገር ነው ወይ አሲድ ምናምን እንዳለችው ውሃው አሲድ አለው ያለችው። ውሃው ደግሞ እኮ ንጹህ አይደለም። ሲጀመር ማን ይጠጣል ብላ ነው ሰው ሁሉ ግራ ገብቶት ነው የሚያየን። እና ከዚህ ጋር ብሎ መሄድ አለብን ወይ ወደዛኛው በኩል ነው አይደለም፣ ወደዛ ሄደን እንትን እንበል እና ወንዙ ይሄን ይመስላል። ከዚህ በላይ ላሳያችሁ አልችልም፣ ምክንያቱም ሰው ግራ ገብቶት አላውቅም። ሰው እያፈጠጠብን ነው። የእነዛ ዘመድ ናቸው ብለው ነው ያፈጥጉ። ድልድዩ ግን አስተማማኝ አይደለም፣ ይንቀሳቀሳል አይደለ? ጥልቀት ሊኖረው የሚችለው እዚህ ጋር ነው። አለው የአቶ በየነ ወርዶ መታሰቢያ ድልድይ ይላል። ዋው ግን የሆነ የቆሸሸ እንትን እንደሚያመጣው ይልሽ እዛ ጋር ሀረፋው ላይ ምን እንደሆነ ግን ያስፈራል። ሰበትን ቆንጆ ባሻለ በዛ በኩል እንደዚህ እግዚአብሔር ነው ዋሻ አለ። እዛ ጋር እዛ ውስጥ ነው ቀዳዳ አይታይሽም? እዛ ቀዳዳ ዋሻ አለ ወደ ውስጥ። ድራማ እዚህ ጋር ሊሰሩ ካልሰመጡ በስተቀር ይኸው የአቶ ማን ነው የሚለው የአቶ በየነ ወርዶፋ መታሰቢያ ድልድይ ነው። ዋሻ በሩቅ አሁን አስበሻል?
እስካሁን ማንም አልተናገረንም እግዚአብሔር ይመስገን እንጂ ፈርቼ ነበር። ሰው የሚያልፍ ሰው በሙሉ ያፈጣል እና እዚህ ድልድይ ነው በጣም የሚያስፈራ እና የሚያስጠላ ነገር የተከሰተው እዚህ ውስጥ ነው። እዚህ ውስጥ ነው የገቡት ወደ ቤተሰቦቻችን። የሚያሳዝነው ሲጀመር ድልድዩ ይንቀሳቀሳል ወይ እንዴት ግን? እኔ አሁን ግራ የገባኝ ነገር ይሄ ከፍ ያለ ነው። እንዴት ሆነ?